ብዙ ወንዶች ግሎ አፕ ለማድረግ ውድ ቅባቶች ወይም ሰፊ ጊዜ የሚያስፈልግ ይመስላቸዋል። ትልቁ ስህተት ይሄ ነው። እውነታው ግን ማራኪነት የሚጀምረው ጧት በመታደርጋቸው 3 ቀላል ልማዶች ነው። እነዚህን ጥቃቅን ለውጦች በማድረግ ብቻ ከሌላው ወንድ 10 እጥፍ ተለይታችሁ መታየት ትችላላችሁ። አንደኛውና ዋናው የፊት ንጽህና ነው። ጧት እንደተነሳችሁ ፊታችሁን በቀዝቃዛ ውሃ ተለቅለቁ። ቀዝቃዛ ውሃ የፊትን እብጠት ወዲያውኑ ያስወግዳል። የደም ዝውውርን በማፋጠን ፊታችሁ ንቁ ሆኖ እንዲታይ ያደርጋል። ነገር ግን መታጠብ ብቻውን በቂ አይደለም። የታጠበ ፊት እርጥበት ካላገኘ ይደርቃል፣ ይሰነጠቃል፣ እንዲሁም ይሸበሸባል። ስለዚህ ለቆዳችሁ የሚስማማ ሞይስቸራይዘር መጠቀም ግዴታ ነው። ቆዳችሁ እርጥበት ሲያገኝ ነው ግሎ የሚያደርገው። አስታውስ፣ የጠቆረና የደረቀ ፊት ማራኪነትህን በግማሽ ይገድለዋል። ሁለተኛ፣ የደም ዝውውርን ማነቃቃት። ፈጣን እንቅስቃሴ ማድረግ። ገና ካልጋችሁ እንደወጣችሁ 20 ፑሽ-አፕ በመስራት ልባችሁ ደም እንዲረጭና መላ ሰውነታችሁ እንዲነቃ አድርጉ። ይህ ልምድ ጡንቻን ከመገንባት ባለፈ ቀኑ ሙሉ ትከሻችሁን ዘርጋ አርጋችሁ እንድትሄዱና አልፋ የሆነ በራስ መተማመን እንዲኖራችሁ ያደርጋል። የጧት ስፖርት በሰውነታችሁ ውስጥ ያለውን መርዛማ ነገር በላብ ስለሚያስወግድ የፊት ቆዳችሁ ጥራት ላይ አስገራሚ ለውጥ ያመጣል። ሰነፍ ወንድ ማራኪ ሊሆን አይችልም። ስለዚህ ጧታችሁን በኃይል ጀምሩ። ሶስተኛ፣ የውስጥ ንጽህና። ብዙዎች የሚዘነጉት 1 ብርጭቆ ውሃ መጠጣት ነው። ሌሊቱን ሙሉ ሰውነታችሁ በድርቀት ውስጥ ስለሚቆይ ጠዋት በባዶ ሆዱ ውሃ መጠጣት መርዛማ ነገሮችን ከውስጣችሁ ጠርጎ ያስወግዳል። ይህ ልምድ በቀጥታ የፊት ቆዳችሁን እንዳይጨማደድ፣ አይኖችህ ብሩህ እንዲሆኑና ቀኑን ሙሉ ንቁ ሆናችሁ እንድትውሉ ያደርጋችኋል። የውጭ ውበት የሚጀምረው ከውስጥ ጤንነት መሆኑን አትርሳ። እነዚህ 3 ነገሮች በቀን 2 ደቂቃ እንኳን አይወስዱም። ነገር ግን በሳምንት ውስጥ በራሳችሁ ላይ የምታዩት ለውጥ አስገራሚ ይሆናል። ውጤቱን ለማየት ዛሬውኑ ጀምር። ለውጥ የሚፈልጉ ጓደኞቻችሁ ቪዲዮውን ሼር አድርጉላቸው። እንደዚህ ያለ ማንነትን የሚቀይሩ ምክሮች እንዳያመልጣችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ።